እንግዲህ ትንሽ ውጥር ብላለች እናስተነፍስላታለን። በቀለበቱ ምክንያት ነበር ትንሽ ውጥር እያለች የነበረው። ቀለበቱን ውልቅ ስታረግ ህይወታችንም ሙሉ ለሙሉ ውልቅ ትላለች ብለን ተስፋ እናደርጋለን። ቀላል እኮ ነው። ፊኛ ቢነፋ በአንድ መርፌ ጠቅም ፍንድት ነው። ስለዚህ እኛ ደግሞ አብርሃምኛ ጋር ከሆነ ሁሉም ነገር ቀላል ነውና ትንሽ ዛሬ ጥጋቧን ልናስተነፍስ ነው የመጣነውና እናንተም በዚህ ሀሳብ በጣም ደስተኛ እንደምትሆኑ አንጠራጠራም። አብርሽ አሁን እናንተ የምትነግረው ነገር አለ። ሄርሜላን ጠርተናታል። ስለዚህ ያው አንተ መፈልገው ሩታን ነው ብለሃል። ስለዚህ ሁለት ወዶ ደግሞ አይሆንም። ሄርሜላንም ሩታንም ወዶ ስለማይሆን ሄርሜላን ደግሞ አልፈለገሽም ብለሃታል ከዚህ በፊት። ስለዚህ አሁን ስትመጣ ምንም ነገር አትላትም። ቀለበቱ ያው አንተን ያደረክላት ከዚህ በፊት እኔ ጠይቄያት ነበር እንድትመልሰው ቀለበቱ ልትመልስልኝ አልቻለችም። ስለዚህ አሁን አንተ ጠይቃታለህ ማለት ነው። ቀለበቱን ስጪኝ ብለህ ካሁን በኋላ የቀለበት አንቺ ጋር ምንም አይሰራም ብለህ እንደውም ለሩታዬ ደብል ብታረግላት ችግር የለውም። ኖርማል ነው። ግን እኛ የምንፈልገው ቀለበቱ ከሄርሜላ እጅ እንዲወጣ ነው። ስለዚህ ይሄንን ታደርግልናለህ ማለት ነው። ቀለበቱ መውጣት ብቻ ሳይሆን እንቀበላታለን። እሷ ጋርም አያስፈልግም። ተቀበለ ራስ ጋር ታደርገዋለህ ማለት ነው። በቃ ስትመጣ ይሄንን ብቻ ነው እንላት። እኛ ብዙም ከእሷ ጋር መጨቃጨቅም ሆነ ምንም መፍጠር አንፈልግም። ልክ እንደመጣች ቀለበቴን ያደረኩልሽን ቀለበት ስጭኝ በላት። እሷ አልሰጥም ማለት አልችልም መቼም። አሁን ሌላ ችግር መፍጠር ካልፈለገች አልሰጥም አትልም። ስለዚህ አንተ ይሄንን ብቻ አድርግልን ማለት ነው ብራዘር።